ሰላም ውድ የኮምፒውተር ኮንሰፕቶች ሰዎች በባለፈው ቪዲዮአችን ኤንኤፍኤን ለማየት ሞክረናል። ኤንኤፍኤ ምንድነው? ኤንኤፍኤ ከዲኤፍኤ ምን ይለየዋል? እና አምስቱ ስቴቶች የተለያዩ ስለሆኑ እዚች ጋር ምንድነው ልዩነታቸው የሚለውን በጥቂቱ ለማየት ሞክረናል። ዛሬ ደግሞ በሱ ላይ እንዴት ነው ምንሰራቸው ፕሮብሌሞች ኤግዛምፕሎችን አብረን እንሰራለን ማለት ነው። ከዲኤፍኤ በምን ይለያል የሚሉትን በዛው በደንብ እያየን እንመጣለን ማለት ነው። ኦኬ ምንድነው የሚለን? ሲግማችን ኤ እና ኮማ ኤ ቢ። ሲግማ ማለት ምንድነው? ኢንፑታችን ማለት ነው። ሲምፕሊ ኢንፑት ነው። እኔ ለኤግዛምፕል ብዬ ነው ጥያቄውን ያሳጠርኩት። ሶ ላንጉጃችን ምንድነው? ኤቭሪ ስትሪንግ ዊዝ ስታርትስ ኤ። ሶ ዊች ሚንስ ኤ ማለት ነው። ኤቭሪ ስትሪንግ ዊዝ ስታርትስ ኤ ማለት በኤ አንድ አለ፣ ኤ አለ፣ ኤ ቢ ሊሆን ይችላል፣ ኤ ቢ እያለ ሁሉም ግን መጀመሪያው ላይ ምን መሆን አለበት? ኤቭሪ ስትሪንግ ዊዝ ስታርትስ ኦፍ ምን መሆን አለበት? በኤ የሚጀምር መሆን አለበት። ይሄንን ማወቅ አለብን ማለት ነው። በኤ የሚጀምር መሆን አለበት። ሶ በኤ ይጀምራል፣ መጨረሻው ግን ምንም ይሁን አያገባንም፣ ቪዲዮን ኬር ማለት ነው። ሶ ይችን ለመስራት ምንድነው የመጀመሪያውን ሁሉም የመጀመሪያውን እናያለን። ሶ በኤ የሚጀምር ስለሆነ እዚህ ጋር ምንም ነገር አናርጽም፣ ምንም ነገር አይጻፍም። ሶ ኤ እንላለን። ሁለተኛው ስቴት የፈለገው ሊሆን ይችላል። ሶ ቢ ፋይናል ይሆናል፣ ዘን ቢ ፋይናል ይሆናል ማለት ነው። ዘን ኤ ቢ ቢ እያለ የሚመጣው ምን ይሆናል? እዚህ ይደረባል ማለት ነው። ሶ ኤም ኮማን ቢ ሊሆን ይችላል ማለት ነው። ሶ ይሄ ምንድነው? ኤንኤፍኤ ነው። አያገባንም። አስተውሉ፣ ኤንኤፍኤ ነው። ከዚህኛው ጋር ያለው ልዩነት ይሁ ከዚህ ጋር ያለው ልዩነት እዚህ ጋር መጨረሻው ሲባል እዚህ ጋር ነው የተጠቀም ነው። ግን ይሄኛው ግን መጀመሪያው በኤ ስለሚጀምር እዚህ ጋር ነው የተጠቀመው። ይሄን ማስተዋል ያስፈልጋል ማለት ነው። ዘን ይሄኛው ኤንኤፍኤ ነው በት ግን ዲኤፍኤ አይደለም። ምክንያቱም እሺ ቢ ወዴት ነው የሚያሳየው? የሚነግረን ነገር የለም። ዲኤፍኤ ላይ መጻፍ አለበት። ቢ ወዴት ነው? ግድ መጻፍ አለበት ማለት ነው። ሶ ይሄኛው ኤንኤፍኤ ነው። ሌስ ቼክ እናርጋ ነው አይደለም። ፎር ኤግዛምፕል ኤ ቢ ይሄንን ይቀበላል። እውነት በኤ ነው የሚጀምር ይቀበላል። እስቲ ስለዚህ ምንድነው ማድረግ ያለብን? ይችን እና ይችን ምን ማድረግ አለብን? መጻፍ አለብን ማለት ነው። ሶ ኤ ቢ ነው የምናደርገው ስናረጋግጥ ማለት ነው። ሶ ከየት ነው የሚጀምረው? ከኤ ኦኬ። ከኤ ሲገባለት ወዴት ነው የሚሄደው? ኤ ገባለት ወደ ምን? ወደ ቢ ይሄዳል። ፋይናል ስቴት ላይ ደረሰ ማለት ነው። እሺ አሁንስ ኤ ሲገባለት ወዴት ነው የሚሄደው? እዛው አይደል? እዛው ቢ ጋር ይመጣል ማለት ነው። አሁንስ እሺ ቢ ሲገባለት ይሄው እዛው ነው፣ በቃ እዛው ቢ እያለ የትኛውም ቁጥር ቢገባለት እንዲህ ነው የሚሆነው ማለት ነው። ሶ this is one of example። ዲኤፍኤውን እስቲ ሳሉ ከተባለስ? ዲኤፍኤውን ሳሉ ከተባለ ሶ ዲኤፍኤው ሳሉ ከተባለ ሲምፕሊ እቺን ኤ ራሱ ነው ትጻፋለች፣ እቺ ትጻፋለች። ኤ ኮማ ግን ልዩነቷ ቢ ምን ሲሆን ነው? ሶ እዚህ ጋር ቢ ሲሆን ወደ ዲ ዴድ ስቴት ያመራል የሚለው ነው መስጠት ያለበት ዲ። ስለዚህ ቢ አያችኋል ልዩነቱ ይሄ ዊ ዶንት ኬር አባውት ቢ ምንም ይሁን ምን አያገባንም ኤንኤፍኤ ላይ ማለት ነው። ዲኤፍኤ ላይ ግን ቢ ግድ መጻፍ አለበት። ሶ ዛት ኢዝ ዘ ሜን ዲፍረንስ። ሶ ይሄንኛው እዚሁ ከዚህ ቀጥሎ የሚመጡት ምን ይሆናል ማለት ነው? ኤ ኮማ ቢ። ለምሳሌ በቢ የሚጀምር ቢ ኤ ከሆነ የት ይመጣል? እዚህ ጋር ይመጣል ማለት ቢ እዛው። ስለዚህ ኤ እዚህ ነው፣ ቢ ሲገባ ወዴት ይሄዳል? ወደ ዴድ ስቴት። አሁንም ዴድ ስቴት እዛው ዴድ ስቴት ውስጥ ይቀራል ማለት ነው። ሶ ፋይናል ላይ ስላልገባ ይሄን አይቀበልም። ፋይናል ላይ ነው መግባት ያለበት ተባብለናል። ኦኬ ሌላ ኤግዛምፕል እንይና ክሊር እያደረግን ነው እንሄዳለን ነገሩ። ሶ አሁን ደግሞ ኤግዛምፕል ቱ ደግሞ ያው የኤች ሲግማዋ እንዳለች ናት ኤ ኮማ ቢ በት ላንጉጇ ትለያለች። ላንጉጇን እና ምን ያለው ኮንቴን ኤ ብቻ የትም ቦታ ይሁን ኤን የያዘ ከሆነስ ከተባለስ የትም ቦታ ይሁን ኤን የያዘ ሶ የዚህ ላንጉጁ ምን ይሆናል? ላንጉጇን ራሷን እናውጣለን። በዚህ የተጻፈውን በዚህ እናውጣለን። ሶ እንደዚህም ሊሆን ይችላል። ሜቢ ቢ
ኤም ሊሆን ይችላል፣ ኤቢም ሊሆን ይችላል። ሳምቲንግ ኤ ያለበት ይሄ እንዴት ነው የምንጽፈው? ይሄን ለመጻፍ ምን እናደርጋለን? ሁሌም ከመጀመሪያዋ ነው። ዚስ ኤ ነው። ኤ እዚህ ጋር ሲገባ ወደ ምን ይሄዳል? ቢ። ዚስ ኢዝ ፋይናል ስቴት ይሄዳል ማለት ነው። ቢ ከኤ በፊት የፈለገው ቁጥር ሊሆን ይችላል። ይኸው ለምሳሌ ቢ እዚህ ጋር ምን ይሆናል ማለት ነው? ኤ ኮማ ቢ ሊሆን ይችላል። ከኤ በኋላ ይኸው ቢም ሊሆን ይችላል፣ የፈለገው ሊሆን ይችላል። ይኸው ኤ ኮማ ቢ ዚስ ኢዝ ዲተርሚኒስቲክ ፋይናይት አውቶማታን ሰራ ማለት ነው። ኤንኤፍኤ ለዚህ ሰራንለት ማለት ነው። ዲኤፍኤ ስሩ ከተባለ የቢም ቦታ ማስቀመጥ ነው፣ ወደ ዴድ ስቴት ይሄዳል ማለት ነው። ኢት ኢዝ ሲምፕል። እስቲ ሌላ ኤክሰርሳይዝ እንጨምር። ሌላ ኤግዛምፕል እንጨምር። ሌላ ኤግዛምፕል ለምሳሌ ኢንድስ ዊዝ ኤቢ ሰርተናል። ኢት ኢዝ ሲምፕል ነው፣ በባለፈው ቪዲዮአችን ሰርተናል። አሁን ደግሞ ሌላ ስታርት ዊዝ ኤቢ በኤቢ የሚጀምር ነው የተባለው። አሁንም ሲግማዎቹ እንዳለች ነው። ስታርት ቢኤቢ አሁንም ምኗን ላንጉጇን እንጽፋለን። ይሄ ሶስተኛ ላንጉጅ ነው ብለው ምን በኤቢ የሚጀምር ኤቢ ሊሆን ይችላል። ኦኬ ኤቢ ኤ ሊሆን ይችላል። ኤቢ ቢ ሊሆን ይችላል። እያለ እየቀጠለ ይሄዳል ማለት ነው። ለዚህ ዲያግራሙን ስንስልለት እንዴት ነው? መጀመሪያ ላይ ኤቢ እዚህ ጋር ሳምቲንግ ኤ ሊኖረን ይችላል። ትንሿ ኤ ስለሆነች ኤ እንጽፋለን። መጨረሻ ነው እንዴ? ፋይናል አይደለም፣ ምክንያቱም ሁለቱ ሲሆን ነው ፋይናል። ቢ አሁንስ ቢ ይኸው ለሷ ቢ ዘን አሁንስ ወደ መጨረሻው ደረስን ማለት ነው። ትንሿን ነው የምናየው። ይሄኛው ሲ ሊሆን ይችላል። ከዚህ በኋላ የፈለገው ማለት በሌላ ቋንቋ ይኸው ኤ ኮማ ቢ ማለት ነው። የፈለገው እየዞረ እዛው ይገባል ማለት ነው። ዲስ ኢዝ ፋይናል ስቴት ነው። በቀላሉ እንዲህ መስራት እንችላለን ማለት ነው። እሺ ኮንቴን ኤቢ ከተባለስ ኤክሰርሳይዝ ደግሞ ሆነም ኮንቴን ኤቢ ከተባለ ላንጉጇ ማለት ኤቢ ከተባለ እዚህ ጋር ከፈለገ በኤ ሊጀምር ይችላል። ከዛ ኤቢ ሊሆን ይችላል። ከፈለገ ኤቢ ቢ እንደፈለገ ነው። እኛ ስሞለስቷ እናያለን። ከዚህ ይጀምራል፣ ይሸፍናል። ኤ አለ፣ ቢ አለ፣ ኤ አለ ስሞለስቷ ቢ እቺ ስለሆነች ከዛ ሲ አለ ማለት ነው። ሲያችን ምንድነው? ፋይናል ስቴት። ከመጀመሪያ የፈለገው ማለት በእኛ አማርኛ በእኛ ቋንቋ የፈለገው ማለት ሲምፕሊ ይኸው እቺ ኤ ኮማ ቢ የፈለገው ቁጥር ሊሆን ይችላል። እዚህ ጋርም የፈለገው ማለት ኤ ኮማ ቢ ሲምፕሊ ዲተርሚኒስቲክ ፋይናይት አውቶማታውን ሰራን። ኢት ኢዝ ቬሪ ቀላል ነው ማለት በጣም ቀላል ነው። ሲምፕሊ አስተውሎ መስራት ብቻ ነው የሚጠበቀው ማለት ነው። አስተውሎ መስራት። ለምሳሌ እዚህች ውስጥ ሳንጨርስ ኤክሰርሳይዝ ኢንድስ ዊዝ ኤቢ ከተባለስ ምንድን ነው የምናደርገው? ሁሌም ላንጉጇን እንጽፋለን። ኢንድስ ዊዝ ኤቢ ይሄኛው ኤ ኮማ ቢ ሊሆን ይችላል። ሲምፕሊ ኤ ቢ ሊሆን ይችላል፣ ቢ ሊሆን ይችላል እያለ ይቀጥላል ማለት ነው። ይሄን ለመስራት ምን እናደርጋለን? ሁሌም ኤ እናደርጋለን። ኤ ትንሿን ቢ እናደርጋለን። ይሄኛውም ቢ ይሆናል። ሲጋ ፋይናል ይሆናል። ዘን ከፊት ለፊቱ የፈለገው ነው። ከፊት ለፊቱ የፈለገው ይኸው ኤ ኮማ ቢ ይሆናል ማለት ነው። በጣም ቀላል ነው። ከዲተርሚኒስቲኩ ነው ትንሽ የሚያፈገው። እነዚህ በጣም ቀላል ናቸው። ዲተርሚኒስቲኩ የቢ ዋጋ የት ይገባል የሚለው ነው እሱም ትንሽ ጥያቄ የሚያነሳው እንጂ በጣም ቀላል ነው። ኤክሰርሳይዝ እየሰራን ስለምንመጣ እየቀለለ ይመጣል። ማስተዋል ያለብን ኤንኤፍኤ ዲኤፍኤ በት ኤንኤፍኤ ኢዝ ባይገርማችሁ ሪል የሆነ ማሽን የለም። የኤንኤፍኤ ራሱን ኮፒ አድርግቶ የሚሰራ ማሽን የለም። ለኤንኤፍኤ ዲኤፍኤ ነው። አብዛኞቹ ማሽኖች ዲኤፍኤ ናቸው። ኮምፒውተር የመሳሰሉት ብለን ጠቅሰናል። በት ኢት ኢዝ ኢምፖርታንት ቱ ኖ አባውት ኤንኤፍኤ ማወቅ በጣም ጠቃሚ ነው። ይህንን ቻናል ላይክ አድርጉት፣ ሼር አድርጉት። የተሳሳትኩት ካለ ኮሜንት ላይ
ተሳስተሃል በሉኝ። የምትጠይቁኝ ካለም ጠይቁኝ። ቴንኪው